ني ما كتوابو ልጃሲ ለምልህ እስኪ አንቺ ሚውት አድርጊ ያላለ ጃልማሩ ሚውት አድርጋንዲ አሁን ልጃሲን ነው ማወራው ነው ይችል ልጅ ማትመልስበት ምክንያት ምንድነው ምን አርጋህ ነው ይሄን ያክል እንዲህ አማረረች ያንገፍግፈች እኔ ምንም አላረኳትም በቃ ጠባችን የሆነ ኪያ የሚባል ነው እሱ ነው ያጣራን ከዛ አልፈልግም ብላ እንፋታለን አይደል ተፋታን በሁለት ቀን ያገባሁኝ እኔ ማለት ነው አይታታል ልጅቷን ቆንጅዬ አይኗ ቀለ የመሰለ እንደዚህ ያለች እንደሆነ አንዱሻ ነው መመስለው ልጅቱ ያችን ስታይ ተቃጠለች አበዴ ቅናት ገባባት አይኗ ምን የመሰለ እና ባይራ አረባላ እንደው ያሙካቸው ደና አይኗ ቀለ ልጅ ያይ ዱዓ ታረጋለች ሙሻው በሽማግሌ አትግባ ስርዓት ያዝምሽ መብቱ ነው እሱ ሚስቱን ከፈለገ እንትን ሀብሀብ የመሰለ ቢል ከፈለገ ዱባ መብቱ ነው እሱ በፈለገ ግን እኔ ማለት ልጃሲ እንደው በሁለት ቀንህ እንዲህ አስክሮህ ነበር ማለት ነው መቼ በተፋታው ስትል ነበር ማለት ነው አባሚራኒ ወለት የሚስቴን ነው አላወጣም ብዬ ተቃጠል ያለሁ ነዲጃለሁ ነው አባሚራ ምን አረገች እስኪ ነገረኝ ያለው ማን ነው አይ ማለት ይኸውልህ በደንብ እንድትለያዩ ነው የምንወስነው ምን አርጋ ነው ይሄን ያክል ረብስ ለብሽ ይወጣ ያልኩ እንዴ ወይ ልከረው ነው ገናኔ ሶርክ ያለው ወይ እኔ የምልህ ምን አርጋህ ነው አባሚራ እየነገርኩህ እኮ ነው ሸበካ ይዞኛል መሰል ሸበካ ይዞ ነበር ምንድነው ያረጋች እስኪ ይሄ ብለህ ንገረና ለመጨረሻ እንድናለያያችሁ በጣም ትቀናለች ቅናት ነው በቃ ትልቁ በሽታው አስዋጋ ቅናት ሞያ የላት ቤት ውስጥ አልተ ሞያውን እንኳን ችግር የለም ተው ግን ቅናቱ ነው ለኔ መከራ የሆነኝ አንቺ ለምንድን ነው የምትቀኝ ነው በዚህ ምን ሻይጣን ሲቀና በየትኛው አቋምህ ነው በምን ነው የሚቀናው በረቢ በምን ሰው ቅናት የሚለው እኮ ይሄን አቋም ይሄን እንዲው ወንዲ ሲሆን ነው ውትፍ ታንቺ ስድብ ነውር ነው አይባልም ባለጌ ሽማግሌ ፊት ነው እንደ ያለ ንግግርም ትናገር ምንስ ቢሆን እንግዲህ ባለ ብለሽ አጥፈሽ ተኛል ነበር አሁን ስትፋች ነው ውትፍና ሰውነት የሌለው መሆኑ የሚታወቅሽ ታርጌ አሁን መውተሽ ሳይዝ እስኪ ልጃሲ የከሳሁት ምግብ አላበላይ ብላ ነው እያልክ ነበር እሷ ደግሞ የባለሙያ ነኝ እያለች ነው እንኮ ተናግራለች አባሚራ ጎመን ነው ሰርቼማ ባላው ስትላልሰማም እንዴ ባለፈው ሽምግልና ላይ ማለት ነው ከጎመን ውጭ ምንም መስራት አትችልም ሙያ የሚባል የላትም እያልኩ እንደው ቀይ ወጥም ቅቅልም መረቅም በልታታውቁ ውጭ ነው በልቼማቀው እንጂ እሷ ጋር ተጋባሃል እንኳን አቤት ውስጥ ሾሮ ራሱ ምን መስራት ሊታርጋ መስራት እንዳለባት ይማታል አይደንቺ ሽንኩርት መላጥ ሳቺ ነው እንዴ በመጀመሪያ ባል ላይ ፊት ያልሽው አቡ እንደዛ አይደለም ሰውየው መናጢ ነው የቤት ነገር አይጥመው ውጭ መብላት ነው ምን የመሰለ ጅም ያስቆረጥ ምግብ ሰራና 30 ቄንጥ ነው የሚያወጣለት ያችን የሰራበትን ምግብ ቤት ይዞ ማፍሰስ ለምዷል ምንም ለዛ ነው ብዙ ጊዜ መማያለፈልን ምንም አከኩኖ ነው ያሳከከኝ አሁን ግን ህይወት የተቀየረ 32 ሌቭል ገብቼ ከሱ ጋር ተተለያየ ሆነው ጁ ማለት ሁለመና ተከፈተልኝ ሁለመና ያበቃ አሳያቸው 32ቱን አሳያቸው አላዩ አያ አልহামዱሊላህ ስለዚህ አሁን ግድ የላችሁም ይኸውላችሁ ሽማግሌ የምትሰሙ ከሆነ ለአንዴና ለመጨረሻ ጊዜ ታረቁና ከይሄ በኋላ ከተጣላችሁ አረ እኔ አይኔን በጫ እንዴው ሁለተኛ እኔ
አዋንራ እሱ ዱበርቲ ጭሳ ጫሽ እኔ እንዴት ነው ይሄ? ፈጣሪ እንኳን ገላገለ ዱአ ሳረግለት ደርሶ ልጅ ምን ትላለህ? በንዴት በሶስተኛው ቀን ሰው ሚስት ላይ ሄዶ ፊት አለ። ባልየው መጣ የሰው ሚስት ነች እኮ የሰው ሚስት ላይ ነው ሚስቴ እያለ የሚጠራው በሰው ሚስት ሁለተኛ ባል ሆኖ ነው። ሰው ሁለተኛ ባል ሄዲያ ይቅር ይበለኝ ፈጣሪ። ተሻለው አሁን አንተ እውነት ነው የሰው ሚስት ነው ያገባው ያሲን? ወይ ግዴላችሁም ቆይ እስኪ ኦዲየንሶቹ አሁን አንድ ሚዩት አድርጉና አንቺ ሚዩት አድርጊ የቤቷን ባለቤት ሁላችሁ ሚዩት አድርጉና እስኪ ልጠይቃችሁ አቻሉት ይኸውላችሁ እህት ወንድሞቼ ልጅቱ ያሲን ጋር እንግዲህ በትዳር ብዙ ክፉ ደግ አሳልፈው ኖረዋል እና ምንም እንግዲህ ያው ሶስተኛ ሳምንቴ ነው በሽምግልና ስትመነመን ሞላው ከብቶቹንም እርሻውንም ትቼ እንግዲህ ለእኔ ልጆች ብዬ እንትን እያልኩ ነው ያለሁት ፌባዬ ሰላም ብያለሁ እና ሊታረቁ አልቻሉም። በመካከል ደግሞ እንደምታዩት የውጃል ማሩን መጥቷል። እኔ ሀያትን ወዳታለሁ እሷን ላግባት እያለ ነው። ሙሽና ደግሞ ልከኛዋ ደግሞ ሌላ ጣጣ ውስጥ ናቸው። ግን አይነሱ ጉዳይ አላበቃም። ምንድን ነው የሚሻለው አሁን ይታረቁ ወይስ እንደው ለጃል ማሩን ዳራት? እንደኔ መቼም ከያሲኑ ጋር ተጣልተው ሌላ ለራሷ የምትወደው ሰው ፈልጋ ብታገባ ይሻላል። ጃልመሩን ግን እንድትይዘው አልፈልግም። ኦኬ እሱ አንተስ ጥሩ ነው። አሁን ይሄ ልጅ ደግሞ አንዳንድ ጊዜ የምትወደውን ሳይሆን የሚወድህን ሰው አግባ ይላል። እኛ የራያ ሰው ሲተርት የሚወድህን ሰው ሳይሆን የምትወደውን ሳይሆን የሚወድህ ሰው ይንከባከባል። የምትወደውን ከሆነ ግን እየተሰቃየህ ነው የምንኖረው። ስለዚህ ሌላ የሀዩን አገባለሁ የሚል ተቀናቃይ ካለ ይምጣ። ያሲኑ ግድ የለህም ይሄን ነው አማኑራ ይቅርታ አድርግልኝና ጣልቃ ገባኝ። እኔ ግን ጃልመሩ ተንከባክቦ የሚያኖራት ይመስለኛል። ስለዚህ ለጃልመሩ መስጣት ጃልመሩ ምን ትላለህ? እስኪ አውራ። እኔ ልጁ ስለጎዳት በቃ እኔ ደግሞ ላንከባክባት እየፈለግኳት ነው። የምትፈልገው ሁሉ እያሞላለሁ። ብታገባት ምን ታደርጋለህ? እንደው እስኪ ያሲኑ አበራራ እንደሚ ቅናት አሳበደ። እሺ ያ እኔ ባገባትማ የምትፈልገው ሁሉም ሟይላትም አለ ጎመን እንጂ አለ። እኔ ደግሞ ሁሉም ነገር አስተምራታለሁ። እሷም በምትፈልገው ነገር ሁሉ አሟልቼ ለእሷ አስረክባታለሁ እና የትዳሬ የሙሉ ግል ህይወት ያድርጋታለሁ። ይሄን የምርጫ ቅስቀሳ እየሰማሽ ነው ሀዩ? ትቀበያለሽ? ደግሞ ቆንጆ ሆነች። በቃ ድምጿ ምናምን በቃ ሰውን ይገዛል ነው። ለዛ ነው ከቤት አላስወጣትም። ቤት ውስጥ የምትፈልገው ነገር የሚመጣላት። እኔ ራሱ ለውድድር መቅረቡ ራሱ እኔ በጣም እንትን እያለኝ ነው። አይግል እንዴ ኩሽን ብለላ ራሱ ፈልጋታ እንዲ ሀዩን ኖ እኔ አለኝ እኔ የራሴ አለኝ እኔ አልፈልግም። ግን እንዴት ለውድድር ሊቀርብ ቻለ? ይሄኛውስ እንዴት ሊደግፈው ቻለ? እሱን ምን ሰጥቶት ነው? የሆነ ነገር አድርጎለታል ማለት ነው ይሄኛው ማለት ነው። አሁን እንደው ያ ሰንደል እግር ባልሽ የት ሄደ? ድሮ እስኪ ጥሪው ያ ይሆነኝ ይሄድ ይወደኛል እኮ እኔ አልፈልግም ብየው ነው እንጂ በስር አረኒማ አላፋን ያተውስ የት ተሰውሮ ነው? አይ ቀጭን ሰው ያው ቀጭን ሰው አያዝም። ያው አይተሻል ሰንደል እኮ ነው።
ስለዚህ አስገቢው እስኪ ወተህ ግባ አንድ ጊዜ ወተህ ግባ እንግዲህ የመጨረሻ ብይን ልንሰጥ ነው ወተህ ግባ አንድ ጊዜ እኔ ነው ኖ ቀጭኑ